ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አለፋ ሻውራ ላይ ድንቅ ተጋድሎ ሲያደርግ የዋለው የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ሁለተኛ መይሳው ካሳ ኮር አለፋ ሻውራ የሰፈረውን ወራሪ ሰራዊት ደምስሶታል። አብይ አህመድ ለዩናይትድ አረብ ኤሚሬትስ መልክዓ ፖለቲካዊ ፍላጎቶችና ጥቅሞች መስዋዕት የሆኑ ዘንድ የሰበሰባቸውን ወጣቶች በሐዋሳ እየመረቀ የቀይ ባህር ዘብነኝ እያለ በሚደነፋበት ተመሳሳይ ዕለት ጎንደር ላይ ሌላ ተአምር ተደግሟል። እስካሁን በደረሰን መረጃ መሰረት በዛሬው ጎንደሩ ሻውራ ተጋድሎ 2 ዲሽቃ 3 ብሬን 1 ስናይፐር 315 ክላሽንኮቭ ጨምሮ ብዙ ሺህ ተተኳሽ ተማርኳል። ሰራዊታችን ሻውራ ከተማን ሙሉ በሙሉ ከጠላት ኃይል በማጽዳት ተቆጣጥሮ ይገኛል። ፋኖ የቀጠናውን ፍጥጫ የጨዋታ ቀያሪ ኃይል እንደመሆኑ መጠን የድርጅታችን አመራር ትግሉን እና ጊዜውን የሚመጥን ተልዕኮውን ለመወጣት በሙሉ አቅሙ እየሰራ ይገኛል ሲል አርበኛ አስረስ ማረ ይገልጻል። ሌላው አርበኛ ባየደስታ በበኩሉ የአማራን ሕዝብ የህልውና አደጋ ቀልብሰን የአማራው በየትኛውም የዓለም ጠርዝ በእናት ሀገሩ ኢትዮጵያ ፍጹም ተከብሮ ሙሉ ሆኖ ህልው ሆኖ እናየዋለን ስንል አርበኛ ዘመነ ካሴና ሻለቃ ዝናቡ ድንቀረው የሰሞነኛ እንቅስቃሴ የራያችንን ፍጻሜ የሚያመላክት ሆኖ እናገኘዋለን። አለቆቻችን በአማራው በሌሎች ብሔሮች የተሰራበትን የጠብ ግድግዳ በመናድ በታጣቂዎች የታገቱ ሴቶችን በማስለቀቅ የጉምዝና የአማራውን አንድነት የሚያረጋግጥ ሰፊ ስራዎችን በመስራት የመሪነት አድራቸውን በሚገባ እያሳዩም ነው። የአማራ ብሔርተኝነት ለሌሎች ማንነቶች ስጋት ሳይሆን የአብሮነትና የፍቅር ምህዳር መሆኑን ባሳዩበት የውይይት መድረክም የአማራው ትግል የአማራን ህዝብ ነጻ ከማውጣት ባሻገር የሌሎችንም መብት ለማስጠበቅ ብሔራዊ አንድነትን በኢትዮጵያ ማዕቀፍ ውስጥ ለማምጣት የተሰራጩ የግጭት ትርክቶችን ለመበተን የሚተጋ መሆኑንም ከአርበኞች አንደበት መስማት ችለናል። በዚህ ትልቅ ውጤትም ተመዝግቧል። ቀጠናውን ከግጭት ወደ ፍቅር ተቀይሯል። እናም በቀጠና ያላችሁ ሌሎች አስተባባሪ አመራሮች አርበኛ ምናልባትና ዶክተር ጋሹ እንዲሁም ጓደኛ አርበኛ ብርሃኑ ቻሌና ሌሎች የኮሩ የክፍለ ጦር አመራሮች በእናንተ ኩራት ተሰምቶናል ሲል ገልጿል። በተያያዘም አንድነታችንን እያጸናን ህዝባችን ጋር እየመከርን አሸናፊነታችንን እናረጋግጣለን ያለው አፋብን አስቻለው ደሴ 204ኛ ኮርና ዳግማዊ ቴዎድሮስ 5ኛ የኮር የጋራ ግብረ ኃይል በብናት ወረዳና በብናት ከተማ አስተዳደር የህዝባችንን ደህንነት በጠበቀ መልኩ ህዝባችንን በአራት ቀጠና በመከፋፈል ህዝባዊ ውይይቶችን አድርገናል ይላል። አፋብን ጎንደር ጠቅላይ ግዛት አስቻለው ደሴ 204ኛ ኮርና አፋብን በላይ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር በጋራ በመሆን ከሰፊው ህዝባችን ጋር አጠቃላይ ስለ ሁለንተናው የትግላችን እንቅስቃሴ መክረናል። ህዝባችን በፍጹም አማራዊና ስነልቦናዊ ለትግሉ ይጠቅማሉ ያላቸውን ጥያቄዎችና አስተያየቶችን ለግሶናል። ህዝባችንም ከነሳቸው ጥያቄዎች ውስጥ ህዝብ እውነቱን እናውቃለን፣ ከጎናችሁ ነን፣ አንድ ሆናችሁ ታገሉ በማለት በተለይ ከዚህ በፊት ፋኖ አንድ ባለመሆኑ እንደ ፋኖ ብቻ ሳይሆን እንደ ህዝብ ብዙ ዋጋ ከፍለናል። አሁን ግን አንድነታችሁን አምጥታችሁ እየታገላችሁ ስለሆነ ደስ ብሎናልም ብለዋል። ከዚህ የበለጠ አንድነታችሁን ማጠንከር ይኖርባችኋል። ሁሉም ነገር ያለው አንድነታችሁ ላይ መሆኑን ከዚህ በላይ ማሳያ የለምና ከድርጅት እስከ አባል ድረስ አንድነት ላይ ከሰራችሁ የአሸናፊነታችሁ ቅርብ መሆኑን ማወቅ ይኖርባችኋል። ህዝባችን እንዳለን ድልም አሸናፊነትም ክብረንም ያለው አንድነቱ ላይ መሆኑን መገንዘብ ይኖርባችኋል ብሏል። በተጨማሪም በህዝባችን ሀብት የተገዛው ግብዓት ለገበሬው ሳይደርስ መጋዘን ላይ አሽገው ገበሬውን ለድህነት ዳርገውት ቆይተዋል። አሁን ግን ግብዓቱ በተመጣጣኝ ዋጋ ለህዝባችሁ እንዲደርስ በማድረጋችሁ ምስጋና ይገባችኋል። እንደ ከዚህ ቀደሙ ትግላችሁ የህዝባችሁን ዘርፈ ብዙ ጥያቄዎችን በመረዳት የትግላችሁን መርህ በመለየት የውስጥ ልዩነትን በመፍታት በዓላማ በመጽናት የህዝባችሁን ሰላምና ደህንነት በመጠበቅ እንዲሆን እንመኛለን። ከዚህ በፊት ሲደረግ እንደነበረው እኛም የትግሉ የፋኖ ብቻ ሳይሆን የአማራ ህዝብ ትግል መሆኑን እንረዳለን። ድጋፋችንንም አጠናክረን እንቀጥላለን ብለዋል። በተግባር እንዳየነው የአማራ ህልውና ትግል የሚቀለበሰው በአንድነት እንደሆነና ከፈጣሪው ቀጥሎ የአማራ ህዝብ ተስፋ ፋኖ መሆኑን እንረዳለን። የከተማችን ሰላም ደህንነት ለመጠበቅ በጋራ እንቆማለን። መንግስትንን ያሉት ፋኖን እጅ ሰጠን፣ ደመሰስ ነው፣ በተን ነው እያሉ ህዝብን ማሳሳት ተግባራቸውን ታዝበናል። ፋኖ እነሱ እንደሚሉት የተደመሰሰም የተበተነም እጅ ሰጠም ሳይሆን ፍጹም ተቃራኒ በተግባር የተደራጀ ኃይል መሆናችሁን አረጋግጠናል። ብቻ እነሱ እንደሚሉት ሳይሆን እውነቱን የምናውቀው እኛ ስለሆን ህዝባችሁ ተስፋ ያደረገው ፋኖን መሆኑን በተግባር አሳዩን የሚሉና ሌሎች ጥያቄዎችን አንስተዋል። እኛም የህዝባችንን በጥያቄው ይሁን በአስተያየት መልክ የሰጠንን ግብዓት ተጠቅመን የመንግስትነት ሚናችንን ለመወጣት ቆርጠን ተነስተናል ሲል ግብረ ኃይሉ አስታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።